ሰላም ጤና ይስጥልን። ኢሜል ቶቲዩብ ነው። እኔን ለማታውቁኝ ቶኒ ይባላለሁ። ዛሬ ደግሞ አዲስ እንግዳ ይዤላችሁ መጥቻለሁ። እንግዳዬ ራሷን ታስታውቃለች ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ጀምሩ። ይመቻችሁ። እንግዳዬ ራስሽን አስታውቂ እስኪ። እንግዳ ሄደሽ የኔ እንግዳ እንግዳ ይሆነልኝ። ሰላም ሜላት እባላለሁ። ኤኬኤ ሜሎ ሙሉ ስሜ ስጠራ ይከብደኛል። ሜላት ለምንድን ነው የሚከብድሽ? ብዙ ሰው ሜላት ስለማይል። እንዴት ነው ሜሎ የሚል ስም ያገኘሽው? ሜሎ ኢንስታግራም ላይ ነው። ኢንስታግራም ስከፍት ሰጀስት አደረገለ ስም ጽፍ ላይ ኢሜል ክሬት ታደርግ ማለት ራሱ ሰጀስት ያደርጋል። እና ሜላት ታደሰ የሚለው ሜሎ ታዳለኝ። ኦኬ ሳውንስ ጉድ ብዬ ተቀበልሽ። ሜሎ ታዲያ ከዛ በቃ ሜሎ ስምሽ ማን ሲባል ሜሎ ነው የምልህ። ሜላት አልልም። የኢንስታግራም ሰጀሽን ነው ማለት ነው። ሰው የሰጠሽ ስም አይደለም። ያ እንደዛ ብዬ ባሻቃል ዲካሽም ሶሪ እሺ ኦልራይት ኤኒዌይስ ሜላት ሲባል ይከብደኛል። but just call me ሜሎ ደስ ይላል። ሜላት ሲባል ይሆናል ጀርቤን የተወቀው ነው መስቲ እኔ እንጃ የሆነ በሙሉ ስሜ ስጠራ ይከብደኛል። አሁን አንተ ቶኒ የኔ እንኳን የተቆላመጠ ነው ኦሬዲ። ቶኒ ሲባል ደስ ይለኛል። እኔ ያው ቶኒ ወይ ሳይም ብራባ ያው ሜላት I'm just joking anyway እንጨርስና ሳያል ሶ ዛሬ የፖድካስታችን ርዕስ ምን ይሆናል? ሜላት ራሷ ትሆናለች ማለት ነው። ሜላት ራሷን ታስታውቃለች። ስለ ሪሌሽንሺፕም ደግሞ አንዳንድ ሰዎች እስኪ ምን ትላላችሁ? ይሄን ያህል ጊዜ አብራችሁ ሆናችኋልና ጥሩንም መጥፎንም አብራችሁ አሳልፋችኋልና ሰጀስት የምታረጉን ነገር አሁን ደስ ነው የሚላቸው። እንደዚህ እንድናራ ይፈልጉ ነበር። አይ ነው ብዙ ሰው ጠይቆናል። ሶ በመጀመሪያ ሜሎ የት ነው የተወለደችው? የምን ሀገር ልጅ ነች? ለምንድን ነው ትግርኛ የማታወራው? ለምንድን ነው እንደዚህ ምናምን አማርኛ ብቻ የምታወራው እያሉ ብዙ ሰዎች ይጠይቃሉና ሜሎ ራሷን እስኪ ብታስተዋውቅ ምን ይመስልሻል? ራስሽን አስተዋውቂ እስኪ። ሜላት ታደሰ። ኦኬ ሜሎ ተወልዳ ያደገችው አዲስ አበባ 4 ኪሎ ኦኬ 4 ኪሎ ተወልጄ ያደግኩት። ትግርኛ ለምንድን ነው የማታወራው ለተባለው ትግርኛ እችላለሁ፣ ግን ሞር ከሰው ጋር መግባባበት ተወልጄ ያደግኩት አዲስ አበባ ነው። ሶ መግባቢያ ቋንቋው አማርኛ ነው። አብሮኝ ለሚውል ሰውም አዋዋል የሚሆናል። ትምህርት ቤት ሊሆን ይችላል። ትግርኛ ላወራ አልችልም፣ አማርኛ ነው የማወራው። እንደዛ አማርኛ አወራለሁ ማለት ደግሞ ትግርኛ አልችልም ማለት አይደለም። 80% የሚሆን አወራለሁ። መስማት ሰማለሁ። መስማት ምን ያህል ፐርሰንት ትሰማለሽ? 100% ሰማለሁ። አንዳንድ የሚከብዱ ትግርኞች አሉ። እነሱ 100% ሰማያለሽ? ሰማለሁ። ይሹር? yes sir ሰማለሁ። አንድ ልታሙኝ ብትሞክሩ ሰማለሁ። አክሰንትም አለኝ ትግርኛ። say something ታይኸብል ሜላት አይ ተወሊዳ ሜላት አዲስ አበባ 4 ኪሎ ተወሊዳ አብያ። ኦኬ ስለዚህ ትግርኛ ሀምል ተኸልቡን ንሽታ ያረጋግዛኒ ማለት እዩ። ናይስ ዋን ብዙ ሰዎች በተለይ ላይቭ ምናም ስገቢ አንዳንድ ሰዎች ደግሞ ኮሜንት ላይ ምናም በተለይ የቲክቶክ ቪዲዮዎችሽ ላይ ኮሜንት ያደርጋሉ። ኦ ሜላት አብረን ተምረናል ካቴድራል አብረን ምንድነው የሚባለው ይሄ ሱፐርላቲቭ ሌላ ደግሞ አለ ይሆነ ራዲካል በተለይ ራዲካልን አስተውሷል። ራዲካል ይላሉና ሜላት የተማረችው ራዲካል ነው ወይስ ስላሴ ነው ምናምን? የምሬ ነው ማለት የት ነው የተማርሽው? ሱፐርላቲቭ ተምራለሁ ከ1 እስከ 8። ኦኬ ከ9 እስከ 12 9ን ራዲካል ተማርኩኝ ወጣሁኝ። አው ራዲካል ተማርሽ 9ኛ ክፍልን ብቻ። ሶ የራዲካል ተማሪ ነሽ የሚሉሽ ለዛ ነው 9ኛ ክፍል? አንድ ተምራለሁ። ኦኬ yeah you know I'm famous so it's getting hot in here. Let me just take a sip. Sorry. 9 ራዲካል ተማርኩኝ ከ10 እስከ 12 ስላሴ ካቴድራል ፒያሳ ያለው ካቴድራል ሳይሆን 4 ኪሎ። እኔ ማቀውሱ ነው። የትኛው ፒያሳ ያለው? ስላሴ ካቴድራል 4 ኪሎ ያለው ስላሴ ቤተክርስቲያን አለ። ከሱ የራሱ ትምህርት ቤት አለ። ስላሴ ካቴድራል ከቤተክርስቲያኑ አጠገብ ከ10 እስከ 12 በጣም ወደ ትምህርት ቤት ነው። ላይክ ሞር ራስን አውቀ ትንሽ ከፍ ብሎ ኢማጂን 10ኛ ክፍል ከተባልክ የተማርሽ you're big enough so ነገሮችን ታስታውሳለህ። ያሳለፍካቸውን ጥሩ ጊዜ ታሳልፋለህ። ጓደኞቹን
ጥሩ ነገር በጣም ወደ ትምህርት ቤት ነው 11 እና 12 በጣም በቃ የሚገርም ህይወት ያሳለፍኩበት ጊዜ ነው it was really nice that's what I said before አልኩ ልክ 10ኛ ክፍል ስገባ ራስን በረም ታቃለም ታሳልፋቸው ነገሮች ደስ ይላል ታስታውሳቸዋል 5ኛ ክፍል ምን አሳልፍ ብትለኝ አላቅም like 8 ብትለኝ ትንሽ ላስታውስቻለሁ ሞር ግን ሚሞሪያለኝ አሁን አድቂ ከ10 እስከ 12 was amazing በጣም ጓደኞቼ like ጥሩ ሰው ተዋወቅኩኝ እዛ ብረናለን እስካሁን እንገናኛለን እነሱም ተመርቃቸው ሰው ስራ ይዘው ይወለዱም አሉ እና እነሱም ጓደኞቼ በጣም ነው የምወዳቸው ምን አቀና አልቀና እሺ ለብቶ ምን ቀና ዝም አልከ ተወልዳ ያደገችው 4 ኪሎ ነው የተማረችው የሶስት ቦታ ነው ስለዚህ አሁን ክሊር ሆኖላችኋል ማለት ነው ሶስት ቦታ ደግሞ 4 ኪሎ 5 ኪሎ 6 ኪሎ ኦ ማይ ጋድ ያ ከኪሎ አትወጭም እንዴ ባይዚ አሁን 4 ኪሎ ምን እንደሚባል ታውቂያለሽ በሻሻ what ሌቭ ኢላንቺ ከብልሻል በሻሻ አሁን ይሄ በቃ የክፍለ ሀገር ልጅ በሻሻ ሲባል ይገባል በቃ በሞድ 4 ኪሎ ኮሜንት አድርጉልኝ ከታች እስኪ ኤክስፕሌን አድርጉላት በሻሻ 4 ኪሎ በሻሻ ነው የሚባለው እንግዲህ የአዲስ አበባ ልጆች ነው የነገሩኝ በዚህ አጋጣሚ ባይዞ ይሳል ነገርሻ ለምንድን ነው የአዲስ አበባ ልጅ ነኝ ብለሽ ብዙ እኔ እኮ የሸገር ልጅ ነኝ እኔ የአዲስ አበባ ልጅ ነኝ አትይምና like እምወድልሽ ነገር ያ እወድልሻለሁና ይሄን ነገር በዚህ አጋጣሚ ኤክስፕሌን ብታረጊ so ምንም አይመስለኝም ኦኬ ኦፍ ኮርስ ተወልጄ አድጌያለሁ አዲስ አበባ 4 ኪሎ ልጅ ነኝ ግን ይሄን ብራግ ማድረግ ብታለብ እኔ እንደዚህ ነኝ እንደዚህ አሉ የሚሉት ሰዎች እኔ እንጃ መጥቶልኝ አያውቅም ኦፍ ኮርስ 4 ኪሎ ልጅ ነኝ ሰፈር ይወዳለሁ ኮራፕታለሁ 4 ኪሎ ሲባል የሆነ እንትላ ነገር አለ ያ ግን ለማውራት እኔ እንዲህ ነኝ ነው so ያ አንዳንድ አሉ የአዲስ አበባ ልጆች ወንዶችም ሴቶችም እኔ የሸገር ልጅ ነኝ የአዲስ አበባ ልጅ ነኝ it's not big deal you know what I mean like at the end of the day አንተ ሰው ነህ ሰው መሆንን ነው ማቀው እንጂ የአዲስ አበባ ልጅ ስለሆንክ የተለየ ነገር የተሰጠህ ነገር የለህም የመቀሌ ልጅ ወይ ደግሞ የባህር ዳር ልጅ ወይ ደግሞ የሐዋሳ ልጅ ስለሆንክ የተለየ የሚሰጥህ የተለየ ነገር የለም ሰው ነው ልልሽ ፈልቄ ነውና proud ሞን ሌላ ነው exactly brag ማድረግ ሌላ ነው so ያ ባለህ ነገር በራስህ ነገር ላይ proud ብትሆን it's okay ግን ያው አንድ ሀገር እየኖርክ I mean like አንድ ሀገር ነው የምኖር ይገብትሻል I know ያ ደስ ይላል so እቺ ጥያቄ የሚመጣችልኝ ጥያቄ ነችና ከተመልካቾች ሜሎ ትግራይ ሄዳ ታውቃለች ወይ I mean በጣም ነው የምትጨፍረው ጭፈራ ትችላለች ምናምን እና ሄዳ ታውቃለች ወይ ይሉኛል ብዙ ሰዎችና መቀሌ ወይ ትግራይ ሄደሽ ታውቂያለሽ ወይ like ትግርኛ ጭፈራ ትችላለች ላላችሁት ፓርት አመሰግናለሁ of course ክሬዲት ነው thank you እችላለሁ by the way ምንም አይነት like ትግርኛ በል ኦሮምኛ በል አማርኛ በል ጉራግኛ በል ትችላለሽ እችላለሁ ብሔር ሰዎች ነሽ እችላለሁ yeah I used to do that ልጅ ያለው oh really እንደዚህ ወላጆች ቀምናም ፕሮግራም ሲኖር በትምህርት ቤት በጣም like ደስተኛ ነኝ like ለመጨፈር ተለማምደም ምናምን ነው መጨፈር ሚኒ ሚዲያ ላይ ምናምን ተሳተፊ ነበር thank you በእውነት እንደዛ ነገር ነበር ይሄን እኔ አላቅም ለምሳሌ anyways ትግራይ ሄዳ ታውቃለች የሚለው ለሚለው ሄጄ አላውቅም ትግራይ okay ትግራይ ነው የተወለደችው ወይ ምናምን ለሚለው I wish ግን ነው ትግራይ አይደለም ትግራይ አልተወለድኩም ትግራይም ሄጄ አላውቅም አይቻት አላውቅም ታዲያ እንዴት ነው ጭፈራ የለመድሽው I mean ተምረሽ ነው ትምህርት ወስደሽ ነው ወይስ I mean ጭፈራ ዳንስ ትምህርት ቤት አለ ለምሳሌ እንደዛ ተምረሽ ምናምን ነገር ቻልሽው ወይስ it's just በቃ by nature አረባክሽ በእውነት ሁሉንም by nature የሆነ ሰው አይሰጥም like ታለ ከልጅነቴ ነው I mean like by nature እንዴት ነው ታዲያ አልችልም እንደዛ I don't know እኔ like አያለው ምንም ነገር አያለው አያቅተኝም ለማለት ነው አይተሽ የምታረጊው ነገር ነው እዚህ ከጭፈራዎች በጣም የምትወጂው የጭፈራ አይነት ምንድነው ጉራጌኛ really ጉራጌኛ በጣም ነው የምወደው ጉራጌኛ በጣም ከትግርኛም በላይ በጣም ደስ ይላል ያ ጉራጌኛ ቴምፖ ደስ ይላል ቫይቡ ምናምን yes that one እኔና አንቺ እንዴት ነው የታወቅ ነው
ከዛ ደግሞ አንድ በጣም ታስቀኝ ጥያቄ ያለች ማን ነው የጠየቃት ምናምን እኔ ጠይቄ አላውቅም በዚህ ሴት ወረባክ ምን ለማስፈልግ ኖ listen ጠይቄ አላውቅም ስልሽ ጥያቄ የሚባለው ነገር አላውቅም እንደ ሙድህ ነው ነገሮችን አመሻሽተህ ምናምን ትገባበታለህ እንጂ እኔ ፍቅረኛ ይሆኝ ነኝ ምናምን እንደዛ ተብሎ አይጠይቅም አሁን አውርተህ እኮ ነው የምትገባበት እኔና አንቺ የተዋወቅንበት መንገዶች እንዴት ነበረ እስኪ ታስታውሹ እንደሆነ እንግዲህ ላንቺ ለሷ ነው ጠይቃት የተባልኩትና ላንቺ ባይነቁረኛ ነው ሳይዳይ እሺ እንዴት ተዋወቅን ላይክ በቃ በሶሻል ሚዲያ ትሩ ሶሻል ሚዲያ መግባባት ጀመርን ስንግባባ ግን ላይክ ባንዴ የገባንበት ነገር አይደለም ኤቭሪቲንግ ቴክስ ታይም ነው what I mean እውነት ነው በደንብ ማውራት ጀመርን በዛ ነው የተዋወቅነው ምንድን ነው የምትል እኔ ኖ ችግር እኔ ኤክስፕሌን አደርጋለሁ ችግር የለም አንቺ ከተሳሳትሽ እኔ ራሴን ኤክስፕሌን አደርጋለሁ ምንድነው የምልሽ እኔ የተጠየቁትን ነው የምጠይቅሽ መቼ ነበር እኔና አንቺ እንደዚህ የጀመርነው ምናምን ቢሽ በአካል ስም የሆነ ጊዜ ስናወራ ነበረን በደንብ እናውቀዋለን እና ያን እንደዛ ሰዎች ደግሞ ሲጠይቁን ምን መልሰው መልስ ነው እንጂ ላይክ ሌላ ነገር አይደለም በቃ ማን ነው ቀድሞ የወደደው ነው ጥያቄ ላይክ ማን መጠየቅ እዚህ ጋር የለም አሁን ቀድሞ የጠየቀው ማን ነው መጠየቅ የሚባል የለም የወደደው you know what I mean ማን ነው ያ አፕሮች የመጀመሪያውን አፕሮች ያሳየው ማን ነው እስኪ እኔ ነኝ አንቺ እኔ ነኝ of course አይደል ችግር የለውም እኔም ሊሆን ይችላል አንቺም ሊሆን ይችላል ግን እኔ ነኝ የተዋወቅነው በሶሻል ሚዲያ ነው of course ኢንስታግራም ላይ ግን መጀመሪያ ያዩሽ ባይዞ እኔ ነኝ ፎሎ ያረኩሽ እኔ ሳልሆን አንቺ ነሽ ግን እኔ ነኝ መጀመሪያ ያዩሽ በውስጥ ፎሎ አድርገኛ በልቤ ፎሎ አድርግሽ ለዛ ኮና አንተ አይ እኔ በቃ ችግር የለም ከደበረሽ ማለት 6 አይ ደስ ይላል አይ by the way I love that topic relationship የሚለው topic እኔ እወዳለሁ by the way ድሮ ትምህርት ቤት ራሱ እንደዚህ ጓደኞቼ ተሰብስቤ በእንደዚህ ዙሪያ እኔ ነበር ማውራቸው እና ሲሪየስ ሆኜ ነበር ማውራቸው like አንቺ ስለ ሪሌሽንሺፕ ምን ታስቢያለሽ አሁን ብዙ ጊዜ አይተናል ማለት ይሄ እየተመካን ምናምን ነገር አይደለም of course ባለን ነገር በጣም ነው እኛ ደስተኞች ነን እግዚአብሔር ይመስገን እና ነገሮች ደግሞ ሁሉ ጊዜ ረጋ ብሎ እንዲሄዱ ነው የምፈልገው የኔን ፍላጎትን ታውቂያለሽ እኔ ማንቺን አውቃለሁና አስተውለሽ አይተሽ ከሆነ ከኛ በፊትም ሪሌሽንሺፕ የነበሩ ሰዎች ብሬክ አፕ አድርገው በሚያሳዝን መንገድ ተለያይተዋል ብዙዎች ደግሞ ትዳር አድርገው ያየናቸው ሰዎች ጥቂት የማይባሉ ሰዎች ተፋተዋል እና አሁን ላይ ምን ይመስልሻል ኢቭን አሁን በቅርብ ጊዜ ላይክ ከምንቀርባት ሴት መነሳት እንችላለን የባምቢንም ሪሌሽንሺፕ አይተሹ ከሆነ በጣም በሚያሳዝን ሁኔታ እንደዚህ አይነት ደረጃ ላይ ደርሷልና ያንቺ ሐሳብ ምንድነው እስኪ ያንቺንም እንስማና እኔም የራሴ የምለው ነገር ካለ በሱ ላይ ትንሽ ጨምራለሁና ምን ታያለሽ ሪሌሽንሺፕን ስገባበት አንደኛ ነገር መጠናናት አለበት ኦኬ በሷም ነው ኢቭን አሁን እናንተ ኢቭን 3 አመት ሊሆን ነው ግን ስቲል በደንብ አላ ዲፕ መታወቅ አለብኝ ያስባለሁ ምክንያቱም ቶሎ ከገባህበት ለመውጣት ቀላል you know what I mean ቾኮላ ከገባ ሶ አንድን ሰው ያንን ሰው በደንብ ማጣት አለበት ማጥናት ስለ like deep down you know what I mean like ቶሎ መታወቅ አለበት በደንብ እሱም አንቺ ማወቅ አለበት of course አለበት እሷም እንደዛው እሱን ማወቅ አለባት for example like እንዳልከው በቅርብ ጓደኛችን ባምቢን ብለሃል ሰለሞን like ራሷን ተናግራለች ከተዋወቁ 9 ወር ያለችው 9 ወር ከዛ በኋላ ነው መጥቶ ተጋቡ ራሷን ብላለች ቸኩይበታለሁ ብላለች ገባህ at least ቸኩይበታለሁ ራሷን ተናግራለች እና ሪሌሽንሺፕን ስጋባበት ያ ሰውን ማጥናት አለብህ በተቃራኒ አንተም እርስ በርስ መጠናናት አለብን መግባባት አለብን ይሆናል በደንብ የኔ ነው እሱ you know what I mean በደንብ መግባባት አለብህ ሳትግባባ ከባድ ኤክስፕሌን ያረክሽበት መንገድ ተመችቶኛል በጣም አሪፍ ነው ነገሮች ቶሎ ብለህ ስትገባበት ቶሎ ለመውጣት ቀላል ነው ማለት ምንም ነገር ማለት ነው ገብቶሻላ ቶሎ ከገባሽበት ቶሎ ለመስበርም ወይ ቶሎ የሆነ ነገር ለማድረግ ቀላል ይሆናል ማለት ነው ገብቶሻላ ነገር ግን ጊዜ ወስደ የሆነ ነገር ጊዜ ወሰደብህ ነገር ከሆነ ምንም ነገር ዲሲሽኑን ለመውሰድ ቀላል አይሆንም ጊዜ ይወስዳል በጣም ነው የምትጎጁ ኢቭን ቶሎ የገባሽበት ነገር ግን አታቂማ ብዙ ነገር ያደረግሽው ነገር አይኖርም
ለመጎዳዳትም ቀላል ይሆናል ቶሎ እየገባሽው ነገር ላይ true ገብቶሻል አሁን አንዳንድ ሰዎች ቶሎ ሪሌሽንሺፕ ይጀምራሉ ከዛ ኋላ ነገሮች ሀፕን ይሆናል ለመለያየትም ቀላል ነው የሆነ ዲሲሽን ለመውሰድም በጣም ቀላል ነው ኤቭሪቲንግ ቀላል ይሆናል ገብቶሻል እና ያ ደግሞ ትልቅ ክራይሲስ ነው ብዬ ነው ማስበውና በተለይ ደግሞ ሰዎች ቾኩሎ ትዳር ባያደርጉ ሪሌሽንሺፕ እንኳን ኖርማል ቦይፍሬንድ ገርልፍሬንድ ችግር የለም ትዳር ላይ ባይቾኩሉ ላለው ትዳር ላይ ስትቾኩይ እጅግ በጣም ብዙ ዋጋ ነው የሚያስከፍልሽ ራስሽ ምትከፍያቸው ዋጋዎች አሉ እዛም አልፎ ደግሞ ወደ ቤተሰቦችሽ የሚሄድ ዋጋ የሚያስከፍል ጉዳት አለው ስለዚህ ያንን ጉዳት እንዳይደርስ ቀድሞ መጠንቀቅ ቢሆን ደስ ይለኛል ለምሳሌ አሁን ቅድም ያነሳነው ፖይንት ላይ አሁን ባምቢ ጓደኛችን ነች እኔ መቀርባታለሁ አንቺም ትቀርቢያታለሽ ሰለሞንም አንቅረበው እንጂ ሁለቱም የራሳቸው የሆነ ሪዝን ይኖራቸዋል የራሳቸው የሆነ ግንኙነት ይኖራቸዋል እኔ በመሃላቸው ላይ ገብቼ ይሄ ብዬ መፈትፈት አልፈልግም ማንም ፐርፌክት የሆነ ሰው የለም ገብቶሻል እኔም ፐርፌክት አይደለሁም አንቺም ፐርፌክት አይደለሽም ጀጅ ያረጓት ያሉ ሰዎችም ፐርፌክት አይደሉም ጀጅ ያረጉት ያሉት ሰዎችም ፐርፌክት አይደሉም እዚህ ጋር ማንንም የማንንም እንትን መያዝ የለበትም ብዬ ነው ማምነው ገብቶሻል ሰለሞንን ደግፈው የሚቆሙትም ስህተት አለባቸው ባምቢንም ደግፈው የቆሙ ሰዎች ስህተት አለባቸው ብዬ ነው ሁለቱም ከማንም በላይ እርስ በርስ ይተዋወቃሉ የሚተዋወቁት እርስ በርስ ራሳቸው ናቸው እና አንዳንድ ሰዎች ምን ይላሉ ባምቢ ነች ስህተተኛዋ ባምቢ ነች ያጠፋችው ባምቢ ነች በደለኛዋ ገብቶሻል እንደዚህ ማድረግ አልነበረባትም ብዙ ሰዎች ነው እንዲያሉ የሚያነሱት ሶ ይሄ የአንድን ሳይድ ሳያዩ ብዙ ሰዎች የሚያወሩት ነው የሰለሞኑ ሳይድ አያውቁም ስለዚህ ሁለቱም መሃል ላይ ባይገቡም ባይነኝ በተለይ ኤግዛክትሊ ፐብሊኩ ባይገባና ነገሮችን ባያጋግለው ደስ ይለኛል እሷም የራሷ ህይወት አላት እሱም የራሱ ህይወት አለው ነገ ጧት እነዚህ ሰዎች የራሳቸው ህይወት የሚኖሩ ሰዎች ናቸውና አንዳንድ ሰው ዋሽቶ ከማስታረቅ ይልቅ ዋሽቶ ማጣላትን ነው የሚፈልገው አሁን እየተፈጠረ ያለው ነገር ብዙ ሰዎች ኢንፎርሜሽን ሊክ በማድረግ በማቀበል ነገሮች እንዲጋጋልና በደንብ እንዲጣሉ በደንብ እንዳይገናኙ ነው ያያረጉ ያሉት ቢቻል ያለፈውን ታሪክ አስተካክሎ ነገሮች እንዲቀጥሉና አብሮ እንዲሆኑ ከማድረግ ይልቅ ሰዎች ያለፈን ታሪክን በማምጣት ያለፈን የውሸት ትርክቶችን በማምጣት እንዲጣሉና እርስ በርስ እንዲሉ ነው ያደረጉ ያሉት ያ ነገር ደግሞ ለኔ ስህተት ሆኖ ነው የሚታይ በጣም ትልቅ ስህተት ነው አይ ነው እዚህ ጋር አንድ ማንሳት የምፈልገው ነገር አንቺም የምታውቂው ነገር የራስሽ ሆነ ይኖርሻል እኔም ከራሴ ከማውቀው ነገር ሪሌሽንሺፕ ላይ ሶስተኛ ሰው አስፈላጊ ሆኖ አይታየኝም በፍጹም እኔ ተሳሳተች እንኳን ባምቢ ብዬ ከማስባቸው ነገሮች ሶስተኛ ሰው በህይወቷ ማስገባቷ ነው አምና ያስገባቸው ሰው ማለት ነው ስህተት ነበረ ምክንያቱም ሺ ጊዜ ልትወዳት ትችላለች ጓደኛዋን ሺ ጊዜ ልታፈቅራት ትችላለች ሺ ጊዜ ምንም ልታደርግላት ትችላለች ፍሬንድና ገርል ፍሬንድ አይደሉም እነሱ ትዳር ነው ያደረገችው ገብቶሻላ ትልቅ ነገር ነው በመሃላቸው ግን ሶስተኛ ሰው መግባት አልነበረበትም ገብቶሻላ ጓደኛዋን ይህን ያህል ክሎዝ አድርጋ ወደ ህይወታቸው ማስገባት አልነበረባትም ለምንድነው እንደዛ ያልኩሽ መሰለሽ ጓደኝነት ሊሚት አለው ልክ ብላ ገብቶሻላ ሊሚት አለው ስልሽ አብረሽ ልትጠጪ ትችያለሽ አብረሽ ልትበይ ትችያለሽ አብረሽ ልትዝናኝ ትችያለሽ አብረሽ ልትጓዢ ትችያለሽ ግን አብረሽ ገበናሽን ልታሳያች አብረሽ ሚስጥርሽን ማሳየታች በምንም አይነት ተአምር ማለት ነው እኔና አንቺ መሃል ላይ ሶስተኛ ሰው መግባት አይችልም በፍጹም ገብቶሻል ምንም ያህል ጓደኛዬን ልወደው ይችላል ምንም ያህል ጓደኛሽን ልትወጃት ትችያለሽ ግን በእኛ ጉዳይ ላይ ሶስተኛ ሰው ሊገባ አይገባም የኛ ጉዳይ እንዳይሰፋ እንዳይበላሽ የሆነ ነገር እንዳይፈጠር የሚያደርገው የኛ ሴኩር መሆናችን ነው ኢንሴኩር ከሆነን ግን የኛን ሴኩሪቲ ካፈረስ ነው ሶስተኛ ሰው አራተኛ ሰው ከጨመርን ነገ ጧት የሆነ ነገር ከተፈጠረ ያቺን ቀላል ነገር ይዞ ነው ሊክ ያደርጉታል ኤግዛክትሊ ከባድ እንዲሆን የሚያደርጉት ገብቶሻላ ስለዚህ እርስ በርሳችን መተማመን እርስ በርሳችን መዋደድ እርስ በርሳችን መፋቀር ካለብን ሶስተኛ ሰው ባይገባ ባይነኝ ሁሌም ማለት ነው ስለዚህ አሁን የተፈጠረው ነገር እንዲጋጋል የተደረገው ነገር አንደኛ ከፐብሊኩ አንጻር ነው ከጓደኛ ሶሻል ሚዲያ ያን ነገር እንዲጋጋል ያደረገው ከዛ ደግሞ ምንድነው ስህተት ብዬ ማስበው
ኦፍ ኮርስ ስህተት ነው ሶሻል ሚዲያ ላይ ወጥቶ እነሱም ባይከራከሩ እርስ በርስ ዲስሪስፔክት ኤግዛክትሊ ዲስሪስፔክት ባይደራረጉ ደስ ባለኝ ኦሬዲ ሆኗል ሶሻል ሚዲያ ላይ ወጥቷል ግን ያ ነገር መሆን አልነበረበትም በቃ ነገሮችን እንደ ትልቅ ሰዎች እንግዲህ ትዳር ስታደርግ ትልቅ ሰው ነህ ማለት ነው ትዳር እርምጃ ላይ ያንን ደረጃ ላይ ያን ዲሲሽን ስትወስጂ by the way everything exactly everything ውሳኔ ወሰነሽ ነው ማለት ነው of course ለምሳሌ ከጓደኞችሽ ጋር አስታውሳለሁ ባምቢ ታስታውሽ እንደሆነ የሆነ ጊዜ ላይ ፖስት አድርጋው ነበር ስቶሪ ላይ ባሌ ወንዶችን አንፎሎ አድርጊ ብሎኛልና አንፎሎ አድርጋለሁ አደንቅላታለሁ ብላኛል you were so happy yeah ምንድነው ልልሽ የፈለኩት የሱ ዲሲሽን ነው ዲሲሽኑን ተቀብላ አድርገዋለች እና ገረመኝ ዋው ይሄኛ አላልኩኝ ገብቶሻል ሶ ምንድነው ደስ ይል ነበር ግን ምን ይሆነ መጣ በመሃላቸው ያለውን ክፍተት እየተጠቀሙ ሰዎች እሷን ማስፈራራት እሱ ጋር የሆነ ኢንፎርሜሽን መላክ ምናምን ያ ሁሉ የመጣው ሰርክሏ ውስጥ ያሉ ሰዎች ናቸው ሁሉ ጊዜ ሰርክል ውስጥ ያለው ሰው ነው ችግር የሚፈጥረው ገብቶሻል ሁሌም ደግሞ ሊያስተካክል የሚችለው ሰርክል ውስጥ ያለው ነው ስለዚህ ሁለቱም ጋር ጥሩም ጋር መጥፎም ጋር ያለው ሰርክል ማስተካከል የምትችይው ራስሽ ብቻ ነሽ ኤቭሪ ዴይ በመታደርገው እንቅስቃሴዎች ላይ ሁሌም አንቺ አጠገብ ያ ሰው መኖር አለበት ብዬ አላስብም እኔ ሊሚቴሽን ሊኖር ይገባል ገብቶሻል ስለዚህ ባምቢ አንድ ዲሲሽን ወስዳ የገባችበት መንገድ አይተሽው ከሆነ በቃ ትዳር ላይ ህይወት ላይ ገባች ውሳኔ ወሰነች ገብቶሻል ከማንም ያለሽን ሪሌሽንሺፕ ሁሉ ነገር ታቆሚያለሽ ለምሳሌ ክለብ ምትወጪ ከሆነ ክለብም ታቆሚያለሽ ከጓደኞችሽ ጋር ላይክ ሌዲስ ናይት ብለሽ ምትወጪ ከሆነ እሱንም ታቆሚያለሽ ኤቭሪቲንግ ስልሽ ሊሚትድ ትሆኛለሽ ኤግዛክትሊ ሊሚትድ የሆነ ላይፍ መኖር ነው የምትጀምሪው የድሮ ላይፍሽ ይቆማል አዲስ ህይወት ነው መሰረትሽ ትዳር ማለት ደግሞ ትልቅ ነገር እግዚአብሔር ዘንድ ደግሞ ትልቅ ቦታ የሚሰጠው ነገር ነው ሶ እንደዛ ነው የሚሆነውና ብዙ ሰዎች ለትዳር ለማድረግ በጣም ይቸኩላሉና ባይቸኩሉ ባይነኝ እኔ ብዙ አይቻለሁ እግዚአብሔር ምስክሬ ነው የምልሽ ብዙ ነገር ተቸኩሎ የተደረገ ነገሮች ሲፈርሱ ቶሎ አይቻለሁና ይሄ ነገር መስተካከል አለበት ብዬ አስባለሁ ባምቢም ከዚህ ህይወት መማር አለባት ብዬ ነው ማስበው ጓደኛ መምረጥ አለባት ኤግዛክትሊ ጓደኛ መምረጥ አለባት እሷን ካለችው ነገር ቾክያለሁ ብላለች ቀደም አንቺ ሜንሽን አድርገሽዋል ቾክዬ የገባውበት ነው እግዚአብሔር በቃ አልፈቀደም ኦፍ ኮርስ እግዚአብሔር አልፈቀደም ግን ከመሆኑ በፊት መጠንቀቅ እንዳለብን ደግሞ ነገሮችን ማወቅ አለብን ኦፍ ኮርስ ገብቶሻል ለምሳሌ አንዳንድ ሴቶች በጣም ይገርመኛል አይ ሪሌሽንሺፕ አልጀምርም let's know each other ይላሉ ገብቶሻል መጀመሪያ እንታወቅ ይላሉና በትግርኛ እንደሚባል ነገር አለ ንፋለጥሞን ማየጥ ይባል ገብቶሻል ሶ ተዋውቀሽ ነው ሁሉ ነገር ማድረግ ምቺው ስለዚህ ባምቢም ከህይወቷ ከዚህ ካለፈው ነገሮች መማር አለባት ወደ እግዚአብሔር የተመለሰችበት መንገድም አሪፍ ነው ግን ሁሉ ጊዜ እግዚአብሔርን መደበቂያ ከማረጋችን በፊት ደግሞ ነገሮችን መማር አለብን ይሄን ስለ እግዚአብሔር መደበቂያችን አይደለም መሆን የለበትም ይያልኩ አይደለም ገብቶሻል ግን ከመሆኑ በፊት ፐብሊኩም ላንቺ የሚሰጥሽን እይታ ከመበላሸቱ በፊት መጀመሪያ መጠንቀቅ መስተካከል ገብቶሻል ስለዚህ አሁን ማንንም ስለ ባምቢ ቢያወራም ባያወራም ባምቢ ነች ስለ ራሷ ኤግዛክትሊ የባምቢ ላይፍ ነውና አንቺ የምትጨምሪው ነገር ካለሽም በዚህ ላይ ሁሉንም ብለዋል ኮሙኒኬሽን ማድረግ like that's የነገሮች መፍትሄ ይሆናል ቢያስባለሁ እንደ ትልቅ ሰው እሱም መምጣት ካለበት መጥቶ አላ ካልሆነም ደግሞ ካልቻለ በስልክ ማርገው ምንም ይሁን ኮሙኒኬት አድርገው ይሄ ነገር ቢስተካከል ነው ለሷ ብቻ ለነሱ ብቻ አይደለም በአጠቃላይ አንድ እኔናሱ ተጣላን ከተባለ በማላችን ሶስተኛ ሰው እንዲጋር አልፈልግም ገባ ማውራትን ይመስል ነገር የለም አስቀይሜም ከሆነ ኮሙኒኬሽን is በቃ ግዴታ ሪሌሽንሺፕ ላይ መኖር አለበት አውርቼ ኦኬ አጥፍቻለሁ ይቅርታ አላል ገባ ግን ሶስተኛው ሰው ላይ እጄ እንዲ እኮ እንዴት ፈጽሮ እንዲ አላ ገመና ነው ተምትሰጥ ከሆነ at the end of the day ያ ሰው ውድቀት ነው ብዬ ነው ማስበው is going to stop you on the back exactly ትደረጋል you know what I mean ትክክል so ሶስተኛው ሰው በማል አያስፈልግም ብዬ ነው ሪሌሽንሺፕ ላይ በጣም አያስፈልግም ችግር ካለ እርስ በርሳችሁ አውርታችሁ መፍታት ብዬ ነው ማስበው at the end of the day ባምቢ የራሱን ላይፍ ነው የምትኖረው ልጁም የራሱን ሰላሙንም የራሱን ላይፍ ነው የሚኖረው
ይሄ ያውን የተወራው የሚወራው ወሬ አንድ ከሁለት ሳምንት ይቆማል ማንንም ሰው ይረሳቸዋል ዳሰ እውነት ነው ሁላችሁም ባምቢም keep your head up ሰለሞንም እንደዛው በሰላም ላይክ ነገሮችን ማስተካከል ነው እዚህ ጋር አሁን ላይክ ጎራ መያዙ ትክክል አይደለም ብዙ ሰዎች አሁን ባምቢ እንደዚህ ነች ብለው የባምቢን ሳይድ ይዞ የቆሙ ሰዎች አሉ ቅድም ሜንሽን አድርጌዋለሁ የሶሎሞን ሳይድም ደግሞ ይዞ አሁን ቅርብ ጊዜ ፖስት የተደረገው ቪዲዮ አለና አይቼዋለሁ እሱንም አይቼዋለሁ ዳዝንት ማታ በቃ ገብቶሻል እነዚህ ሰዎች የራሳቸው ህይወታቸው የነበሩ ሰዎች ናቸው ማንንም ጀጅ ማድረግ አይችልም ማንንም ላይክ ንጹህ የለም ገብቶሻል ማንንም እግዚአብሔርን ኢየሱስ ስቶሪ ላይ የሚያግዟት ሰዎችም አሉ በሴም ታይም ማንንም ንጹህ አይደለም ኤግዛክትሊ የእግዚአብሔርን ጥቅሶችን በመጠቀም ሰፖርት የሚያሳዩት ሰዎች አሉ እሱ ነው የሚያስፈልገው ለሰለሞንም ያ ነው የሚያግዘው ለሷም እሱ ነው ሊያግዛት የሚችለው እንጂ የሷን ኢንፎርሜሽን ሊክ በማድረግ ለሱ በማቀበል የሱን ለሷ በማቀበል የሚመጣ ምንም አይነት ነገር መፍትሄ የለም መፍትሄ ሊሆን የሚችለው ከቻሉ እነሱ ቁጭ ብለው ማውራት እንደ ትልቅ ሰዎች አገር ለአገር እንኳን ጦርነት ፈጥሮ እኮ መጨረሻ ላይ ሰላም ይባባላሉ ተገዳሉ ገብቶሻል ሶ ይሄን ነገር መስተካከል ካለበት ቁጭ ብሎ በመወያየት በመነጋገር ሊፈታ ይችላል ካልሆነ ግን ጦርነትን ወይ ደግሞ የቃላት ጦርነትን ወደ ሶሻል ሚዲያ በማምጣት የሚገኝ መፍትሄ አለ በያላምንም ስለዚህ ሪሌሽንሺፕ ሁሉ ጊዜ ኮሙኒኬሽን ነው የሚያስፈልገው ሪሌሽንሺፕ ሶስተኛ ሰው አለማስገባትን ነው የሚፈልገው ሪሌሽንሺፕ አንተ የራስን ገበና ደብቀህ የሌላውን ገበና ለሌላ አሳልፈ የምትሰጠው አይደለም የሁለቱንም ገበና ያንተንም የሷንም ገበና ለራስህ ይዘው ለማያልፍ ጊዜ የማያልፍ ነገር እንዳይፈጠር በሚል የሷንም ገበና የኔንም ገበና መደበቅ thank you ገብቶሻል ተጣጣሉ ተለያዩ አንተ ሰው እናንተው ከተለያየን አንተ የኔ መሆን የለበትም of course አንተም keep your lane በቃ ታሰት እንደዛ መሆን ያለበትም እንደዛ ነው እስቲ አኖ እግዚአብሔር ይርዳችሁ እንግዲህ ባምቢም ያው ጓደኛችን ነች ያው we talked about it ከዚህ በፊትም አውርተናል እኔም ማለት ያለብኝ ነገር ብያለሁ አንቺም ማለት ያለብሽ ነገር ብለሻል ግን ማገዝ የምትፈልጉ ሰዎች እሷን ጸሎት በማድረግ ሞቲቬት በማድረግ አይዞሽ ማይሳሳት ሰው የለም እንጂ አንቺ እንደዚህ ማንንም ጀጅ ማድረግ አይችልም ማንንም thank you ዛሬ ላይ እሷን ጀጅ ያደርጉ የሚያወሩ ሰዎችም I think ቢማሩ karma is bitch it is like I told you it's for 2 days 1 week አይሞላም everything will be done exactly the more what goes around comes around ስለዚህ በዚህ ነገሮች ላይ ብንጠነቀቅ ትምክህተኝነት ይዞክ ዛሬ አይ እኔ ምንም አላደረኩምና ምናምን ነገር ብትል ነገ ጧት የሆነ ነገር ተፈጥሮ አንተም ላይክ እንደዚህ አይነት ሲቹዌሽን ላይ ልትወድቅ ትችላለህ like this ኤግዛክትሊ እሷም አንቺም ኮንሽም አንቺ ላይም እንደዚህ ነገር ሊያጋጥምሽ ይችላልና ስለዚህ ነገሮች ላይ እንትን ባንል እንደዚህ አይነት ነገር ውስጥ ባንገባ ከቻልን ነገሮችን እናስተካክልን ካልቻልን ግን ሰው የየራሱን ህይወት ነው የሚኖረው ማንንም የሌላውን ሰው ህይወት የሚኖርለት የለምና ሶ እባካችሁ ከዚህ ነገር ወጣ በሉ በመጨረሻም እዚህ ደርሰናል አብራችሁን ስለቆያችሁ እናመሰግናለን ሌላ ጊዜ በሌላ ፕሮግራም እስክንገናኝ በሌላ እንግዳ መቼስ እንግዳችን አትቀጥልም I'm just joking እሷ ሆስት ሆና ሌላ ሰው ልታመጣ ትችላለች እኔም ሆስት ሆኜ ሌላ ሰው ላመጣ እችላለሁ ለዩቲዩባችን ደግሞ አዲስ የሆናችሁ ሰብስክራይብ አድርጉ so በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ ሰላም ቆዩልን peace